ሰላም ጤና ይስጥልኝ ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንና ቀርባለን። በወለጋ የሚንቀሳቀሰው የፋኖ ኃይል የአብይ አህመድ አንድ ከፍተኛ ወታደራዊ አዛዥን መግደሉን አስታውቋል። ወታደራዊ አዛዡ ብርጋዴር ጀነራል አስናቀው አይተነው ይባላል። እሳቸውን ጨምሮ የሬጂመንት ኃይሉ በሙሉ መደምሰሱን ነው ያገኘነው መረጃ የሚያመለክተው። ከፍተኛ ቁጥር ያለው ተሽከርካሪና ሌሎች መሳሪያዎችን በምርኮ መገኘታቸው ተገልጿል። በወለጋ የሚንቀሳቀሰው የፋኖ ኃይል ሰሞኑንም በበርካታ አካባቢዎች ያገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሱ ጥቃቶችን ፈጽመዋል። በቀጠናው የአንሻ ሰይድ እዝም የህዝብ ግንኙነት ክፍል ኃላፊ ዲያቆን ክንዱ አሸናፊን መስመር ላይ አግኝቻለሁ። ጤና ይስጥልኝ ዲያቆን ክንዱ። እግዚአብሔር ይመስገን መሰይ። እንግዲህ ዛሬ የሰማነው ዜና አለ። በዛ በእናንተ በምትንቀሳቀሱበት ቀጠና በአገዛዙ ሰራዊት ላይ እርምጃ ወስዳችሁ አንድ ከፍተኛ ወታደራዊ አዛዥን ጨምሮ ሌሎችም አመራሮች መደምሰሳችሁን የሚገልጽ መረጃ ነው የሰማነው። እስቲ ምንድነው የሆነው? በአጠቃላይ ውጊያው የት ነው? እንዴት ነበረ? በዝርዝር ብትገልጽልኝ። አመሰግናለሁ መሰይ። ይሄ አውደ ውጊያ የተፈጸመው በትናንትናው ዕለት ማለትም በቀን 16 መነሻውን ጅማ አካባቢ አድርጎ ነቀምትን፣ ምዕራብ ወለጋን፣ ምስራቅ ወለጋን፣ ቄለም ወለጋን እና ሆሮ ጉዱሩ ወለጋን እንዳጠቃላይ እዛ አካባቢ ያለን የአማራ ተወላጅን ሲዘርፍና ሲቀጥፍ የነበረ በሙስና የተዘፈቀ አመራር ነው እዚህ ውስጥ ያለው ጠቅለል ለማድረግ። ስለዚህ የማዕከላዊ እዝ አዛዥ ጀነራል ዘውዱ ጨምሮ ጠቅላላ እዚህ ውስጥ ያሉ አመራሮች በሙስናና በሰው ገንዘብ ነው እየተንቀሳቀሱ ያሉት። ያንን ገንዘብ በመቀበል ንጹሐን ዜጋን በማፈናቀል አንደኛ ደረጃ ላይ የተቀመጡ 101ኛ ኮር በብርጋዴር ጀነራል ደስታ የምትመራው እርሷ እንግዲህ በሶስቱም ቀጠና አካባቢ 3 ክፍለ ጦሮች አስተማርታ ማህበረሰባችን ላይ ከባድ የተባለ ሰቆቃና መከራ የምትፈጽምናት። ያንን ለማየት እዛ አካባቢ የሚፈጸመውን ግፍና መከራ በዋናነት እያዘዘና እየተንቀሳቀሰ በየክፍለ ጦሮች በኮሮች ይሄ ሰውዬ ነው ጠቅለል ለማድረግ ስራውን የሚሰራው ማለት ነው። እና የማዕከላዊ ምክትል አዛዥ ነው ብርጋዴር ጀነራል አስናቀው አይተነው ይባላል። እሱን ጨምሮ በርካታ የአገዛዙ ሰራዊት ናቸው የተደመሰሱት። መነሻውን ቅድም እንዳልኩ ጅማ አካባቢ ነው። ነቀምትን ተራምዶ ጊዳ አያና የሚባል ወረዳ ላይ ከዛም አልፎ ችረሞ የምትባል ወረዳ ገብቶ አሮ አዲስ ዓለም አካባቢ ሰሞኑን በተደጋጋሚ ይበልጣል መኮንን አዲስ ዓለም ክፍለ ጦር አውደ ውጊያ ሲያደርግ እዛ አካባቢ ያለን ማህበረሰብና እዛ አካባቢ ያለን ቤት ንብረት አዛውንት የ82 ዓመት አዛውንትና የ92 ዓመት አዛውንት የገደለ የንጹሐንን ቤት ከ30 በላይ ያስቃጠለ እንደገና ደግሞ እዛ አካባቢ ያለውን ማህበረሰብ የዘረፈ ሀብት ንብረት ያወደመ ሰው ነው። ያንን ግፍ ፈጽሞ ከጊዳ ወደ ነቀምት ይዞ እያደረገ ባለበት ላይ ነው በደፈጣ አፋብ ሚዛሞ ቀጠና አይሻ ሰይድ እዝ አበጀ ጥበቡ ነበልባል ክፍለ ጦር ደፈጣ በመያዝ ዲቾ የሚባል ተራራ ላይ ጨምሮ በርካታ አንድ ኮሎኔል አለ ኮሎኔል ናትናኤል የሚባል ያንን ጨምሮ ሌሎች የሲቪል አመራሮችን የወረዳና የዞን የተጨመሩበት እዛ ላይ በደፈጣ ነው የተያዙት። በደፈጣ ነው እንግዲህ ጥቃት ተፈጽሞ ከወዲያኛው ይሽኝ የቻለው እሱ ጋር ያለ አካል የጠላት ኃይል ሙሉ በሙሉ የተደመሰሰበት፣ አንድ መኪና ላይ ያለው ሙሉ በሙሉ የተደመሰሰበት፣ አንዷ መኪና ላይ ደግሞ ጥይት ጭኖ ሲሄድ የነበረ ጥይቱ ሙሉ በሙሉ እስካስቃጥለው የተማረከበት፣ በርካታ ከርቀር መሳሪያዎች የተማረኩበት፣ ብሬንን ጨምሮ የተማረከበት ሁኔታ ነው ያለው። ሌላው በእጅ የተያዙ ምርኮኞችም አሉ። እሱን ደግሞ ነገ በቪዲዮ የምናወጣው ይሆናል። የኮኔክሽን ማጠር እና የተለያዩ ነገሮች ናቸው እንትን ያደረጉት። እነሱን ምርኮኞቹን አውጥተን በይፋ ለህዝባችን ደስታ የምናበስርበት ነው የሚሆነው። ምክንያቱም እዚህ ውስጥ ያለ ማህበረሰብ ጠቅላላ እየተዘረፈና እየተከተፈ ያለው በእነዚህ ጀነራሎች ስለሆነ ይህ ብርጋዴር ጀነራል አስናቀው የሚባል ጠላት መንደር 4 የሚባል ቦታ ላይ፣ አንድ ወደ የሚባል ቦታ ላይ፣ ጉትን የሚባል ቦታ ላይ፣ ሉገና የሚባል ቦታ ላይ፣ የተለያዩ ቦታዎች አሮ አዲስ ዓለም የምትባል ቦታ ላይ፣ የአርት ጃርዴጋ የሚባል አካባቢ፣ በተመሳሳይ አሞሮ ላይ ማህበረሰቡን እየሰበሰበ ምንድነው የሚለው የፍርሃት መንፈስ አለበት። ከበፊት እኛ ላይ መጥቶ ፋኖ አንድ ጥይት ከተኮሰ እናንተ ሙሉ ነው የምናቃጥላት እያለ ሲፎክር የነበረ ያ ሰው ግን ዛሬ በዚህ ልክ በነበልባሎቹ ነበረከት አይናየ በመሩት ኃይል ሙሉ በሙሉ ተደምስሶ በእኛ እጅ የገባበትና ለጥላት መርዶ ለወገን ደስታ ያበሰርንበት ወቅት ነው መሳይ። እንግዲህ ይሄ ብርጋዴር ጀነራል አስናቀ አይተነው የተባሉ የማዕከላዊ እዝ የህዳሴ ኮር ዋና አዛዥና ምክትል አዛዥነት ማዕረግ ያላቸው ናቸው። ዛሬ በአዲስ አበባ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን በከፍተኛ ወታደራዊ ጥበቃ ሙሉ የጦር ልብስ
ልብስ በለበሱ ከፍተኛ መኮንኖችም እንደዚሁ አጃቢነት የቀብር ስነ ስርዓት መካሄዱን ነው መሰረት ሚዲያ የዘገበው። እንግዲህ የደፈጣ ጥቃት ነው ያደረጋችሁት፣ ምርኮ ይዛችኋል፣ ወደ 8 የሚጠጉ ወታደራዊ ተሽከርካሪዎችንም በእጃችሁ አስገብታችኋልና ምናልባት አስክሬኑን በአገዛዙ እጅ ላይ ወደቀበትና አሁን የቀብር ስነ ስርዓት የተፈጸመው እነሱ እጅ ገብቶ ነው? በምን ምክንያት ነው ሌሎቹን ስትቆጣጠሩ ጀነራሉን ጨምሮ ዋና ወታደራዊ አዛዦች አስክሬን በአገዛዙ እጅ ገብቶ ነው እንግዲህ የቀብር ስነ ስርዓቱ የተፈጸመው? ያ የሆነበት እንደሚታወቀው ፋኖ አሁን እየተዋጋ ያለ የጎረና ውጊያ ነው፣ የደፈጣ ውጊያ ነው። የእነሱን ርዕሳ እኛ ለቅመን የምንወስድበት ምንም አይነት ማህበረሰብ የሌለበት ኃይለኛ ተራራማ ቦታ ላይ ጫካ ቦታ ላይ ነው ይህ ጥቃት የተፈጸመው። ስለዚህ እኛ ማጥቃት ያለብንና መስራት ያለብንን ስራ ብቻ ነው እየሰራ ነው። የሚገርመው ነገር ብርጋዴር ጄኔራል መሆኑን ያወቅነው መታወቂያውን አውጥተን እታች አመተን ካየነው በኋላ ነው እንትኑን ያወቅነው ማለት ነው። ቅድም እንዳልከው 8 መኪና አይደለም 12 መኪናዎች በቁጥጥራችን ስር ነበሩ። ያው እንደሚታወቀው እዚህ አካባቢ በርካታ ወረዳዎች ላይ እንቅስቃሴ መንቀሳቀስ አይቻልም። ምክንያቱም ወደ ውስጥ ወደዛ እንንቀሳቀስበት ቦታ በጣም አስቸጋሪ ነው እና ስለዚህ እኛ መኪናዎችም አብዛኛዎች የሲቪል ናቸው። ከማህበረሰቡ ላይ በግዳጅ ተይዘው የመጡ መኪናዎች ናቸው። ሲቪሎችን አልነካንም። ባለመኪናዎች ማቃጠልና መምታት ያልክ ግን መኪናው ብቻ ነው ያቃጠልነው የመታ ነው ማለት ነው። ከዛን ውጭ ያለውን ግን የሲቪል መኪና ነው። በሲቪልነቱ ቀጥታ ተራምዶ እንዲሄድ የፈቀድንለት ማውረድ ያለብንን ሁሉንም አውርደናል። እነዛ በሲቪል የመጡ መኪናዎች ሄደዋል። ያ ሬሳ የሱ ብቻ አይደለም። ቢያንስ አንድ ሬጂመንት ሙሉ ናት በመኪናዋ ላይ የመጣችው። ያቺ ሬጂመንት ሙሉ በሙሉ ቀርታለች ብያለሁ። የቀሩት 3 ልጆች በፍጥነት በመስጠታቸው እነሱ ብቻ ናቸው የተረፉት። ከዛን ውጭ ግን እንዳጠቃላይ የእነሱን ሬሳኛ ይሄን የከሌ ሬሳ ይሄን የከሌ ሬሳ